ትወርሳለህ። ነግሰም ትነግሳለህ። ገንደም ትገናለህ። ሰብተን ትሰፋለህ። ዋሲልስ አሜን። አንድ ሰው ከነገር አሜን እስኪ ሃሌሉያ። በእግዚአብሔር የሚመካ ሰው አይቆምም፣ ይሄዳል። ወረኞቹ፣ ሐሜተኞቹ፣ ሸንጋዮቹ ቢላ ሰካተና ቀን ከነጋራ ኢነን መስሎ ውሎ ተሰውሮ ደግሞ በድብቅ 1 2 3 ሆኖ ሌላ ንግግርና ሐሳብ ውስጥ ገብቶ ጫጫጫጫ የሚሉ እነሱ ቆሞ ያለ በእግዚአብሔር የሚታመን ይሰፋል። በእግዚአብሔር የሚታመን ይጸናል። ይጸናል፣ ይጸናል፣ ይጸናል። አልፎም ይሄዳል። ኖሮም ይኖራል። እንደ ንስር በክንፍ እንደ ንስር በክንፍ ሃሌሉያ። ከኃይል ወጥቶ ሌላ ኃይል ውስጥ ይገባል። ከክብር ወጥቶ ሌላ ክብር ውስጥ ይገባል። ከዛኛው ክብር ወጥቶ ደግሞ ሌላኛው ክብር ውስጥ ይገባል። ተናግሮም ይናገራል። ሰብሶም ይሰብካል። አስተምሮም ያስተምራል። ዘምሮም ይዘምራል። አያቆምም። ዛሬ አንዳንዶቹን የሚያስቆም አስቆሚ ይቆማል። ገት ይገታል። እንቅፋት ይመጣል። እንቅፋትን ባንቺና ባንተ ህይወት ላይ ባንቺና ባንተ አገልግሎት ላይ ባንተና ባንቺ ጤና ላይ አደገኛ ጉቶን የሚዘረጉ የሚያስቀምጡ እነሱ ይመታሉ። ዋሲ ተራራ ጦቢያዊ ጦመተነ ሃሌሉያ። አሰናካይ ይሰነከላል። ረባሽ ይረበሻል። የሚያውቅ ይታወቃል። አስጨናቂ ይጨነቃል። አንተን 1% 25% አስጨንቆ ከሆነ እሱ ደግሞ 75% ይጨነቃል። አንተን የተለያየ የእናንተ ነገር እኛም አገልጋዮችም ጭምር 25% የሚያስጨንቅ ከሆነ እሱ ደግሞ እጥፍ 75% በእግዚአብሔር ተመቶ ይጨነቃል፣ ይረበሻል። ባጭሩ የጌታ መንፈስ እንደዚህ አለ፣ ለብዙዎች የመጣ ድካሙ አሁን ተነስቷል። እግዚአብሔር እንደዚህ አለ 2016 ላይ እኔ በአንዳንዶቹ ፊት ላይ ያስቀመጥኩት ልዩ በረከት አለ፣ ግን ልዩ መዝሙር አለ፣ ልዩ ስብከት አለ፣ ልዩ ድል አለ፣ ልዩ ሞገስ አለ፣ ልዩ ህይወት አለ፣ ልዩ ዝግጅት አለ። ከዚህ ዝግጅት ጋር እንዳይገናኙ አንዳንዶችን የሚገድብ ይገደባል አለ። የሚገድብ ይገደባል፣ የሚያስቆም ይቆማል። ጂሳስ ነኝ ዋሲ ተናራ የሚያስቆም ይቆማል በሉ። የሚገታ ይገታል በሉ። ረባሽ ይረበሻል በሉ። አስጨናቂ ይጨነቃል በሉ። እግዚአብሔር አንቺና አንተን አስጨናቂዎችን አስጨንቆ አንቺና አንተን ያሻግራል። አንተና ቤትን ያሻግራል። አንተና ህይወትን ያሻግራል። አሜን። በእግዚአብሔር ለሚታመኑ እነሱን እግዚአብሔር ለወራኞች አሳልፎ አይሰጥም። እግዚአብሔር ከወራኞች በላይ ያደርጋል። በዚያን ጊዜ ግን ወራኞች ዝም ይላሉ።